ሳይክል ይበሉኝ ኦልፊያት ምናምን እንትን ብሎት እኮ ነው በጥሶት እኮ ነው ደግሞ ያወቀ ሌባ ነው። ሰላም እንዴት ናችሁ? ሮባ ተመልሷል ይላል። በሌላ ብቅ ቡጥ ያለ ቪዲዮ ተመልሻለሁ። ዛሬ ደግሞ ለየት ያለ ቪዲዮ የሚሆነው ዛሬ ቪዲዮ ለመስራት ያሰብኩት ዴሊቨሪ እናደርጋለን ቀኑ ሙሉ እና ደግሞ በሆነ ሁኔታ የተቸገሩ ሰዎች ለነዛ ሰዎች ምንድነው የሚያደርጉት እና እዚህ ሀገር በነፃ መጠቀም እንችላቸው ነገሮች ማለት ምግብ ምናምን ገብተን እንሞክራለን ማለት ነው። አላቅም እኔ ማለት ለዚህ ሀገር ምን አዲስ ነኝና አሰራራቸው ምንም ነገር አላቅም። በሆነ አጋጣሚ የሆነ ሰው ሊቸገር ይችላል። ምናልባት ራሱ የሆነ ካርዱ ራሱ እኔ ባለፈው ራሱ እንዳረኩት ካርዴን ረስቼው እንደሄድኩኝ እንደዛ ረስቶት ወይ የሆነ ነገር ተፈጥሮ ወይ ቢራ ወይ የሆነ ነገር ቢሆን ምን አላቸው እዚህ ሀገር ሄደ እንደፈለግ ገብተህ የሆነ ነገር መጠቀም ትችላለህ ወይ ወይም ደግሞ ብቻ በሆነ አጋጣሚ በነፃ የሆነ ምግብ በልሺ ገና ሰፈሬ ውስጥ ነኝ ያለሁት ወደዛ እየሄድኩኝ ነው ገና እና የዛሬ ቪዲዮ ምንም ብር ሳላወጣ የሆነ ማድረግ የሚችላቸው ነገሮች እሞክራለሁ በቻልኩት መጠን። እንግዲህ ቤተሰብ ከተማው ላይ መጥቻለሁ። ከተማው በቃ ትለምዱታላችሁ። በቃ የምትኖርበት ነው የሚመስላችሁ። ሁሌ ነው ማሳያችሁና ብዙ ጊዜ ቢዚ የሚለው ምናምን እዚህ ነው። በቃ አሪፍ የምታገኙበት እዚህ ስለሆነ ሁሌ እዚህ ነው የምመጣው። ደርሻለሁኝ እዚህ አፕሊኬሽኑን አስጀምሬያለሁ። ሲመጣም አብረን እናያለን ስንት ብር እንደሆነ። እንደ ከዚህ በፊቱ ሁሉንም አልቀበልም፣ ምክንያቱም በጣም አስቸጋሪ ነበር። ሩቅ ሲሆን ከተማው እንደሚታየው እንትን አይደለም። ውስጥ ለውስጥ ምናምን ስትገቡ እንደዚህ ቀጥ ያለ ዳገት ምናምን ታገኛላችሁና ለዛ ትንሽ ስለማረፍድ የሆነ እየቆያችሁ ስትመጡ ነው ሁሉም ነገር የሚገባችሁና ትንሽዬ ራቅ ያለ ኪሎ ሜትር ከሆነ አልቀበልም ማለት ነው። እነዚህ ቅርብ ያሉትን ነው የምቀበለው። የሚሻለኝም እሱ ስለሆነ ቶሎ ለመስራትም በነገራችሁ ላይ ለመስራት አሪፍ ብር ለመስራትም አንድ ሄዳችሁ አሪፍ ብር ከምትሰሩና እዚህ ቆይታችሁ አጠር ያለ ቦታ ብትሄዱ ሁለት ነገር ነው የምታተርፉ። አንደኛ ጊዜ ያለው እዛ የሬቲንጋችሁ ከፍ ይላል በጊዜ ስለምደርስ፣ ሁለተኛ ደግሞ ሩቅ እዛ ድረስ ሄጄ ምንም ሳሊ ስለምመለስ ግዴታ እዛ በሄድኩበት ደግሞ ዴሊቨሪ ይዤ ወደዚህ መምጣት አልችልም። ግዴታ እዚህ ቦታ ነው መምጣት ያለብኝና ለዛ ብዙ ነገሮችም ከዚህ በፊት የተሳሳትኳቸው ነበሩ። እነሱን ዛሬ ላይ ለማስተካከል እሞክራለሁ። ሲመጣ አብረን ዴሊቨሪ እናደርጋለን። አብረን ኦርደር አግኝቻለሁኝ። ይኸውልኝ ነው እያዘጋጀልኝ ነው ኦርደሩ። ጋይስ ደርሻለሁ። ምን እንደተፈጠረ ገምቱ። እዛው ላይ ያገኘችኝና እንካ ብላ $5 ሰጠች። መቢቴ እንደዚህ አጋጥሞኝ ያገም ማለት ጋር ይመቻት። ከአፕሊኬሽኑ ያለው $5 በላይ ማለት ነው። ኧረ ይመቻት ማርያም። ስልኬ በቃ መከራ እያበላችኝ ነው እና ቻርጅ ገብቼ ቻርጅ አረኳት እዚህ ጋር ላይብረሪ ማለት ነው። በቃ ስንት ነገር እያረገልኝ እንደሆነ በቃ የሆነ አንድ ጊዜ ራሱ መጥቼ ኤዲት ምናምን አድርጌያለሁ አላቸው ሩም እና አድርጌ ነበረ አንድ ቀን። ከዛ በኋላ ግን አልተመለስኩም። ለ2 ሰዓት ብቻ ነው የሚፈቀደው። በጣም ቆይቻለሁኝ። በጣም ግን ካለ ገብተን ምግብ ምናምን እንሞክራለን። እየወጣሁ ነው ከላይብረሪ። አሁን ሎኬሽን ሰጡኝ። እዚህ ብመጣ በጣም ልተና እዚህ ጎዳና ላይ ምናምን የሚኖሩ ናቸውና ትንሽ ሳይክሌን እዚህ ጥዬ መግባት ከበደኝ ታውቃላችሁ። ከፋም ገብቼ የጠይቂያቸው ነበር። እንደምታዩት የእንትን ቦታ ነው። እንደዚህ የሚያድሩበትም ጭምር ነው መሰለኝ። ጎዳና ላይ ምናምን የሚያድሩ ሰዎች የሚተኙበትም ጭምር ነው መሰለኝ። ምን አለኝ ለየትኛውም አይነት ሰው ይሰጣሉ ምግቡም ማለት ነው። ለየትኛውም አይነት ሰው ይሰጣሉ። ግን ዘገየ ትንሽዬ አለቃ እና የት ላገኝ ይችላል ምንም ስሎ ያው እዚህ ጋር ጨርሰናል። ሌላ ቦታ እሱ ራሱ አያውቅም የት ቦታ ምናምን እንዳለና ቦታው በጣም የሚደብር ቦታ ነው ስላችሁ የሆነ ሽታ ምናምን አለ። እንደዚህ የሚያጨሱት ምናምን የሚጠቃቀሙት ትንሽዬ ይሸታል እሱ እንጂ ሌላ አሪፍ። እኔ ስጀመር ማለት ነው ቀኑ ሙሉ አልበላሁም። አሁን ስንት ሰዓት ነው መሰላችሁ?
7 ሰዓት ከ35 ነው ከምሽቱ ማለት ነው። ማረጋገጥ የፈለኩት እኔ የሆነ ማለት የተቸገረ ሰው ምናምን ነገር መቶ መብላት ይችላል ወይ ነበር። ያው እንደሚቻል ነገር ቢያንስ ገብቼ ደግሞ አንድ ቀን ደግሞ ገብተን ሞክረዋለን ማለት ነው። ምን አይነት ምግብ አላቸው አሪፍ ነው አይደለም የሚለው ገብተን እንሞክራለን። እንግዲህ ያው ስልኪ ብዙም ቻርጅ ስለሌላት ወደ ቤት ነው የሚሄደው። አሁን ልጆቹ አያምሩም ግን ወይኔ ቤተሰብ ወይኔ ማት ምን እንደተፈጠረ ገምቱ። ኧረ እናኒ ቃል ሊያናገሩኝ ነው በመቤቴ ስም። እንዴት አባቴ ነው የማገኛቸው? ሳይክል በሉኝ ደግሞ ያወቀ ሌባ ነው። እነዚህ የደነዘዙ ምናምን ቢሆን እኮ ማለት ነው እዚሁ በቃ መንገድ ላይ ራሱ አገኘው ነበር። ግን ይህ ያወቀ ሌባ ስለሆነ እናቴ ላጠኝ አገኘኝ ገና አድርጎ በጌታ ስም ፋራ ነው ያደረገኝ። ያው በዚህ ሀገርም ሌብነት ቆልፊው እኮ ነው። ደግሞ የሚገርማችሁ ነገር እኮ ቆልፊያት ምናምን እንትን ብሎት እኮ ነው በጥሶት እኮ ነው ይሄ መቆለፊያው ማለት ነው ይዞ ምናምን እንደዚህማ ረበም ቤት ይሰብ። አረ ብቻ ምን እንደማደርግ ብቻ ደግሞ የፈጠነ ቢሆን እኮ የፈጠነ አግኝቼው ቢሆን ማለት ነው ቢያንስ የሆነ ነገር አደርግ ነበር። ግን አሁን ጸጥ። ካሜራው ግን ምንም አይጠቅምም ማለት ነው። ካሜራው አየውና በቃ ለነገሩ የላይብረሪ ብቻ ስለሆነ እሱ ምንም ማድረግ አይችልም። ግን እነዛ ቢያንስ ፖሊሶቹ ደግሞ ምን ብዬ ነው ሳይክል ጠፋኝ ብዬ ምንም ስለማይመስላችሁ የሆነ ብታረጉም ባታረጉም ያው አሁን አላገኘትም እርግጠኛ ነኝ። ግን ባሩ ከዚህኛው ብቻ ነው የቀሩት አትልም? አረ በመቤት ያው እነዚህ ቢሆን እኮ ማለት ነው ኖርማል ነበር። እነዚህ ቢሆን ምናምን ኖርማል ነበር። ግን ይሄ ያወቀ ሌባ ነው ደግሞ ምን አባቱ ሊያወጣለት ነው? ሊሽጠው ራሱ ቢሉ ራሱ እኮ ያን ያህል ያወጣለት ነው። ታውቃላችሁ ግን ሳይክሉን የገዛሁት በኦርደሩ ማለት ነው። ስንት እንደሰራው አላውቅም። ገና በደንብ ተክቼዋለሁ። የሳይክሉን የገዛሁበት በደንብ ሰርቼበታለሁ። የባጓ ግን አልተካችም አትሉ? እንትና የገዛኋት የዴሊቨሪ ኳን የገዛኋት ማለት ነው። እሷን አልተካችልኝም ነበርና ሱፎቹ ውስጥ ይታያችኋል። በቃ አሁን ካደረ በተለይ ደግሞ በቃ መንገድ ላይ አግኝቼ መድፋት ነው። እዚህ ገብቼ የላችሁ ማለት ነው ካለች ምናምን ልፈልጋት ብዬ አመድ ነው የሚያደርጓት ጭራሽ። ኧረ ሰጋብኝ መቢቲን እንደዚህ ባራለሁን እዚህ ሀገር መጥቼ በቃ ወዴት እየሄድኩ እንዳለው እራሱ አላውቅም። ያው ያሟት ደግሞ ስንት ብር እንደሰራው እስኪ ላሳያችሁ። አጠቃላይ የሰራሁት ማለት ነው ወደ $90 ምናምን ነው። ለነገሩ ተክቼዋለሁ። እናንተ ስንት መሰላችሁ? ሳይክሏን 50 ገዝቼ ያኛው ደግሞ 40 አናቱ ላይ ማለት ነው። አናቱ ላይ ልክ የሳይክሉና የባጉን ሲሸፈን ፋራ አረገኝ። እዚህ ሀገርም ሌባ የአዲስ አበባ ይሻላል። ቢያንስ የተቆለፈችዋ ይሰርቃሉ። እዛ ውልቅልቋን ነው የሚያወጧት። አሁን ታየኝ መቼም አላገኛትም።
አይድሌ 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 ይመቻቸው ብቻ። ቢያንስ እንኳን የሆነ ስራ ባይኖር በዚህ ልዳበር ብዬ ይኸው እና በቃ ዛሬ ቪዲዮ በዚህ በሚያስጠላ አጨራረስ ዛሬ ቢያንስ በደንብ ዴሊቨር አደርጋለሁ ምናምን ብዬ ነበር እና ያው ብዙ ነገር ላረግ አስቤ ነበር። ጦለብኝ 1-2 ሰዓት ምናምን ተቀመጥኩኝ ማለት ነው። እንትኑ ላይ ላይብረሪ ሄድኩኝ። 30 ደቂቃ ምናምን አካባቢ ቻርጅ አደረኳት። ትንሽዬ ቻርጅ አደረገችና ተመልሼ ሳየው የለም ሰውዬው እስከማናግረው ምናምን ትንሽ አዛ አረገኝ። ከዛ እንደውልላችሁ አለኝ። ደወልኩላችሁ። ደውዬላችሁ ደግሞ ሚይዙት በቃ ቆይ ይለኝና ስንት ደቂቃ ቆይቶ ደግሞ ምንም ነገር ለማይፈቱ yeah. Where you from? Oh, you from Ethiopia? Huh? Oh. I'm Colombian. Yeah, I like you. This one's what? What? Yeah, what? You remember? Sudan. Where you? Kasar. You from Sudan? Kasar. Kasar? Oh, really? Khartoum. Hi. What? Sorry? Jamaica? Yeah, you good. Thank you, man. እዚህ ጋር አማርኛ ሳወራ ሰምቶኝ እዚህ ጋር ጥቁር ነውና ከነዛ እንትን ነው ከጎለና ምናምን ነውና እዚህ ጋር እንትን አድርጎ እንደ ጌጥ ነገር አድርጎ እወድሃለሁ የሚል እንትን ማለት ነው። ይሄ ምንድነው የሚለው አለ። አማርኛም ትንሽ ይችላል ከካርቱም ነውና ደስ ሲል ብቻ እንደዚህ መሀል ላይ እያዝናናኝ ነው። አያችሁ መሀል ላይ የሆነ ያዝናናኛል። ሰው ያዝናና ሰው እንደዚህ አትጡ። እዚህ ጋር ፖሊስ አለ። ዝም ብዬ እስኪ እንትን ደውል ላዋራው ምንም ነገር አይለኝም። ሪፖርት አድርግ ነው የሚለኝ። ግን ሴም ቲንግ እሱም እንደዛ አለኝ። እንትን ማድረግ አለብህ አለኝ። ሪፖርት ማድረግ አለብህ ብቻ ነው። ምንም ማድረግ አይችሉም። ቢፈልጉ እኮ ማለት ነው የሆነ ቀላል ነበር። ሁሉ የከተማው እንትን ካሜራው በቁጥጥራቸው ስር ነው። የሆነ ካልፈለጉ ምንም ማድረግ አይቻልም። ባዶ እጃችን ቤታችን እንገባለን። እንግዲህ ማድረግ አይቻልም። ለማንኛውም እየሄድኩኝ ነው ወደ ቤት። ምንም አማራጭ የለኝም። ያሳዝናል። ብቻ የሆነ ያስጠላል። ትንሽዬ ደብሮኛል። ሄጄ ሪፖርት አደርጋለሁ። ካገኙት አገኙት፣ ካላገኙት ደግሞ ወይ ሌላ እንገዛለን ወይም ደግሞ ላሽ እንላለን። በዚሁ እንቃራለን። ቢያንስ ከነዚህ ከእንትኖች ከሆነ ማለት ነው እነዚህ ከጎዳና ምናምን እነዚህ ከጎዳናዎቹ ምናምን ከሆነ ማለት ነው እዛ የሚሰበስቡበት ቦታ እየሄድኩ ነው። ብቻ ዝም ብዬ ማለፍ አልፈለኩም። ዝም ብዬ ወደ ቤት መሄድ አልፈለኩም እና እዛ ቀደም ያያችሁት ምግብ ምናምን የጠየቁባቸው ቦታ ማለት ነው እዛ እንሄዳለን። ጋይስ የለችም። የተመታ ሌባ ነው የነደፈኝ። እናቴን ደግሞ የሚያስጠላኝ ምን እንደሆነ ታውቃላችሁ? ሳይክል ልፍ ስትል በቃ ሹፋት ብቻ ነው የሚለኝ። አትል ነው አማራጭ ጀስ ወደ ቤት ብሏል። ለማንኛውም ጋይስ በባዶ ይኸው ቤት እየገባሁ ነው። ቤት ደርሻለሁ። ሰብስክራይብ ምናምን ማድረጋችሁ እንዳትረሱ። ዛሬ ቪዲዮችን ትመስል ነበር። ይመቻችኋል።